ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። ቀዳሚ ወዳደረግነው ዜና ስናልፍ ሀገር በቀል በሆኑ ዕውቀቶች የሚለሙ የጓሮ አትክልቶችና ቅመማ ቅመሞች ላይ በትኩረት እየሰራ መሆኑን የየኪ ወረዳ ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው ሰላምበር ቀበሌ በኩታ ገጠም በተሰራው የመስኖ ስራ ተጠቃሚ መሆናቸውንም አርሶ አደሮች ተናግረዋል። ዘገባው የአስማማው ኃይሉ ነው። መልካሙ ዓለሙ ተጨማሪ አለው። መንግስት በይፋ ያወጃቸውን የግብርና ትራንስፎርሜሽን ለማድረግ በቴክኖሎጂ የታገዘ ቅንጅታዊ አሰራርን መዘርጋት የኢኒሼቲቭ አካል መሆኑን ተከትሎ በየኪ ወረዳ በተሰራው የበጋ መስኖ ስራ ውጤት እየተመዘገበ መሆኑን በወረዳው የግብርና እድገት ፕሮግራም አስተባባሪ ፋንታ ካሳ ይናገራሉ። የጓሮ አትክልት ፍራፍሬውንም ሩዙንም በቆሎንም እያለማ ያለበት ሁኔታ ነው ያለውና ከገቢ በተጨማሪ የቀደም ሲል የነበረውን የአመጋገብ ስርዓት አሻሽሎ አርሶ አደሩ ዛሬ ጥሩ ገቢም እያገኘ የአመጋገብ ባህሉም የተቀየረበት ሁኔታ ነው ያለው። ከአርሶ አደሩ ማሳ በተጨማሪ በመንግስት ትምህርት ቤቶች የተሰራው ስራ የጎንዮሽ ጥቅም አስገኝቷልም ብለዋል አስተባባሪው። ይኸው ሰላምበር ቀበሌ ላይ ከዚህ ውሃ በተለየ መልኩ አርሶ አደሩ ትምህርት ቤቱም ጥሩ ማሳ ስላለው ያንን ማሳ ታሳቢ በማድረግ በጀት መድበን አንድ ካናል ለትምህርት ቤቱ ግቢ ለመስጠት ሞክረናል። በወረዳው የኤክስቴንሽን ኮሙኒኬሽን ባለሙያ መልካሙ ዳሪቶ የመንግስት ኢኒሼቲቭ አካል በሆነው የጓሮ አትክልትና ሀገር በቀል ቅመሞች ላይ የተሰራው ስራ በውጤት የታጀበ መሆኑን አውስተዋል። አጠቃላይ ምንድነው ያመረቱ ያሉት አርሶ አደሮች በኩታ ገጠም አትክልትን ነው ያለሙ ያሉት። ለዚህ ደግሞ የውሃ አማራጫችን ነው ዋነኛው አርሶ አደሩን እየተጠቀመ ያለው ኤፍኤስአርፒ ይባላል። ኤፍኤስአርፒ ፕሮጀክት ጀምሮ ግንባታዎችን ገንብተዋል። እየሰረጹ ያሉ እነዚህ ሀገር በቀል ድንብላሎች በበሶ ብላዎች የተለያዩ ቃሪያዎች የቅድም ያዩት ናቸው። የሹማ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ብረጋ ሙርኔ በተዘረጋላቸው የመስኖ ካናል ታግዘው ጾም የሚያድር ማሳን በማልማት ገቢ ማግኘት መቻላቸውን ተናግረዋል። ሹማ ትምህርት ቤት ላይ በመስኖ ነው መስኖ ምርት ይመረታል። የጓሮ አትክልቶች ለምሳሌው ጎመን፣ ሰላጣ፣ ቆስጣ፣ ቃሪያ፣ ቲማቲም፣ በቆሎም በዚህ ልክ ላይ እንደዚህ አይነት መሰለ በቆሎች ትምህርት ቤት ላይ ይሰራል። ትምህርት ቤት ላይ ከዚህ በፊት እንደዚህ አይነት ስራ አልነበረም። በውሃ በጣም ይቸገራል። ካናል ተሰርቷል። ካናል በተሰራው መንግስት በሰራው ልክ ላይ ምን የሆነ ትምህርት ቤት ተጠቃሚ መዳም ይሆናል። ከትምህርት ቤቱ ጋር በቅንጅት አርሰው መጠቀማቸውን የተናገሩት አርሶ አደር ሐሰን አባገሮ ከውጤታማነት ባሻገር ቢቀረፉ ያሏቸውን ችግሮች አውስተዋል። ሁሉ ነገር እዚህ የኪ ወረዳ ላይ ይሆናል፣ ግን መድኃኒት እጥረት አለ። መድኃኒት ትክክለኛ ኦሪጂናል አናገኝም። ብር ብናወጣም መቶ መክሰር ነው። አሁን እዚህ ሁሉም ዙሪያ ግባችሁ ብታዩት ቆስታ፣ ሰላጣ፣ ቲማቲም፣ በቆሎ የሌለ ነገር የለ። በሶ በላ ሁሉም ነገር እዚህ ያለ፣ ግን መድኃኒት እጥረት አለ። ወቅቱን ያልጠበቀ ዝናብ መጠነኛ ተጽዕኖ ያሳደረብን ቢሆንም በምርታማነት ረገድ የተሻለ ውጤት ማግኘታቸውን የተናገሩት አርሶ አደር ኢብራሂም አብዱ ናቸው። አየሩ መዛባት ሁኔታ በዝናብ ያው መበላሸቱ ነው እንጂ አሁን ይሄው ያው ከዝናብ መበላሸት እየተረፈችዋን ይሄው በአቅማችን ሰርተን በጥሩ ሁኔታ እየሸጥ ነው ያለ ነው። ዘንድሮም ገበያም አለው። ይሄው በሶ በላም ደግሞ ይሄው በከፍተኛ ዋጋ እየሸጥ ነው ያለ ነው። የየኪ ወረዳ ግብርና ደን አካባቢ ጥበቃ ህብረት ስራ ልማት ጽሕፈት ቤት ኃላፊ ለመኒ ግረማው አርሶ አደሮች ያነሱትን ውስን ቅሬታዎች ጨምሮ በጥናት የሚመለሱ ችግሮች ላይ እየተሰራ መሆኑን ተናግረዋል። አሁንም ሌሎች ተጨማሪ ድሮችን ጭምር እየፈለግን ነው። ለምሳሌ ከሆነ በእጃችን ያለው በጀት ጭምር ይዘን ቀጣይ ደግሞ እንደሁኔታው ወደቻ ባለባቸው አካባቢዎች ላይ የህዝባችን የአርሶ አደራችን ጥያቄ ለመመለስ አቅም ፈቀደ መጠን እየሄድን ነው ነገር የወባ ወረርሽኝ ለመከላከል በሚደረገው እንቅስቃሴ ውስጥ ሁሉም ተሳታፊ በመሆን የድርሻውን መወጣት እንዳለበት ተገለጸ። የቴፒ ከተማ ጤና ጽሕፈት ቤት ዝናባማውን ወቅት ተከትሎ የወባ በሽታ ስርጭት እንዳይባባስ የተቀናጀ የመከላከል ስራ እያከናወነ መሆኑን ነው የገለጸው። በዛብህ ታደሰ ያዘጋጀውን ጥንቅር ኤልያስ ታሪኩ እንደሚከተለው ያቀርበዋል። የቴፒ ከተማ ጤና ጽሕፈት ቤት ኃላፊ አቶ ተሻገር በቀለ እንደተናገሩት የዝናብ ወቅትን ተከትሎ የወባ ትንኝ የመራባት እድሉ ከፍተኛ ስለሆነ የመከላከል ግብረ ኃይል ተቋቁሞ ወደ ስራ መግባቱን አስታውቀዋል።
ቀደም ብለን የመከላከል ስራዎችን መስራት አለብን በሚል በከተማ አስተዳደር በኩል በጋራ ተነጋግረን የመከላከል ስራዎችን ጀምረናል ማለት ነው። ኃላፊው አክለውም ቀደም ሲል የወባ በሽታ ስርጭት መጠኑ ከፍተኛ የነበረ መሆኑን አስታውሰው በተሰራው ቅንጅታዊ ስራ የወረርሽኝ መጠኑ ከአምናው ጋር ሲነጻጸር መቀነስ የተቻለ መሆኑን ገልጸዋል። ብዙ በህዝብ ርብርብና በመንግስት አንድ ላይ በጋራ በመሆን ብዙ ስራዎች እየተሰሩ የወባ ጫናዎችን ከነበረበት ከዚህ በፊት ካለው ጫና እየቀነሰ የመጣበት ሁኔታ አለ። በቅድመ መከላከል ስራ ቀደም ብሎ 22000 አጎበር ስርጭት የተካሄደ መሆኑን ተናግረው የወባ ትንኝ ይራባሉ ተብሎ በታሰቡ ቦታዎች ላይ የኬሚካል ርጭት ተግባር ለማካሄድ ዝግጅቱ ተጠናቋል ብለዋል። እነዚህ ውሃ ያቋሩ ቦታዎች ላይ እጽ ካለ ማነው የወባ ትንኝ መራቢያ ቦታዎች ናቸው ተብሎ የተለዩትን እየለየን ኬሚካል እዛው ላይ እንዲደረግ የማድረግ ስራ ነው የተሰራውና ይሄ እየተሰራ ይገኛል። የወባ መከላከያ ተግባር በአንድ አካል ብቻ ማከናወን አይቻልም ያሉት ኃላፊው ህብረተሰቡ ውሃ ሊያቆሩ የሚችሉ ቦታዎችን ማፍሰስና ማዳፈን እንዲሁም እድሜያቸው ከ6 ዓመት በታች የሆኑትን ህጻናት የመከላከያ ክትባት እንዲያስከትቡ ጥሪ አቅርበዋል። ህጻኖቻቸውን በአግባቡ በጊዜው ጤና ኤክስቴንሽኗም ጤና ባለሙያው ባስተማረው በወቅቱ አመጣው ጤና ተቋም ላይ ክትባቱ እንዲወስዱ ማድረግ፣ አጎበርን በስርዓቱ እንዲጠቀሙ ማድረግ፣ ህዝቡ በነቂስ ወጥቶ ደግሞ የአካባቢ ንጽህና ወይም የአካባቢ ቁጥጥር ስራ ሲሰራ ህዝቡ ተሳታፊ መሆን፣ ቅድም እንዳልኩት በሽታ ህመም ሲሰማው የበሽታ ምልክቶች ሲታዩ ቶሎ ብለው ወደ ህክምና ተቋም ሄዶ አገልግሎት መውሰድ እንዳለባቸው ህዝቡ ከመቼውም ይልቅ ጤናውን ለማስጠበቅ ሁሌም ከጎናችን እንዲቆም ያው መልእክቴ ነው ማለት ነው። የቴፒ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተስፋዬ ይስማው በበኩላቸው አካባቢው ለወባ ወረርሽኝ ተጋላጭ ከመሆኑ የተነሳ የከተማ ጽዳትና ውበት ስራ ከህብረተሰቡና ከመንግስት ሰራተኞች ጋር በመቀናጀት እየተከናወነ መሆኑን ገልጸዋል። ከህዝብም ጋር ከመንግስት ሰራተኛውም ጋር በመተባበር የጽዳት ቀኖችንም እያዘጋጀን በአካባቢያችን ላይ ያሉትን እነዚህን የማዳፈን ስራ ቅድም ብያለሁ። በቀበሌ ደረጃ ጀምሮ 3ቱም ቀበሌዎች ተንቀሳቅሰው የሚያዳፍኑበት ምንጮችን የሚያጸዱበት ሬጉላር ፕሮግራም አላቸው። በተመሳሳይ ደግሞ ከነሱ አቅም በላይ የሆኑትን እና እንደዚህ ውሃ እያቆሩ ወባ መነሻ የሚሆኑ ቦታዎችን ከኛ ከጤና ጽህፈት ቤት ጋር በመግባባት እና በመለየት ቀበሌዎችም ለይተው ይሰጡናል። ጤና ጽህፈት ቤትም ተንቀሳቅሶ ከመዘጋጃ ቤት ጋር በጋራ ሆነን እንመለከትና በዛ መሰረት ያዳፈን አሁን አብዛኞቹ የወባ ሊያስነሱ የሚችሉ ቦታዎችን ሙሉ በሙሉ ባይሆንም የማዳፈን ስራ እየሰራ እንገኛለን። የሰላምና አንድነት ቀበሌ የጤና ኤክስቴንሽን አስተባባሪዎች በበኩላቸው በቀበሌያቸው የወባ መከላከል ስራ በተቀናጀ መልኩ እየተካሄደ መሆኑን ተናግረው ለህብረተሰቡ የአጎበር አጠቃቀም፣ የገቢ ጽዳትና የወባ መድኃኒት አጠቃቀም ዙሪያ የግንዛቤ ትምህርት ቤት ለቤት እየሰጡ መሆናቸውን ጠቁመዋል። ሁሉም አባወራ ማወራ በደረስንበት በየቤቱ አካባቢያቸውን ውሃ የሚይዙ ነገሮች እንሰቶች ምናምን ካሉ ውሃ የሚያቆሩ ጎማዎች ምናምን ግቢ ውስጥ ካሉ በየአካባቢያቸው ያሉትን ያንን እንዲያፋስሱ በሳምንት 2 ፕሮግራም አለን። የጽዳት ፕሮግራም አለን። ቀበሌው የህብረተሰቡን ይቀሰቅስልናል። በዛ ሰዓት ላይ እኛም ተገኝተን አስፈላጊውን ትምህርት እንሰጣለን። የከተማዋ ነዋሪዎች በበኩላቸው ጤና ኤክስቴንሽን ባለሙያዎች በሚሰጡት ትምህርት መሰረት አካባቢያቸው ላይ ውሃ ያቆሩ ቦታዎችን የማፋሰስና የማዳፈን ስራ እየሰሩ መሆናቸውን ገልጸው በሰው ኃይል የማይቻል ቦታዎችን የሚመለከተው አካል እንዲሰራ ጠይቀዋል። ከጤና ኤክስቴንሽኖች ጋር ከሳምንት 3-2 ጽዳት እንወጣለን፣ አካባቢ እናስተባብራለን፣ አካባቢ እናጸዳለን። የመከላከል ብቃት ጤና ኤክስቴንሽን በሚሰጡ መመሪያ በመከተል ደግሞ አስፈላጊውን የመከላከል ብቃት እናደርጋለን። ከተማ የመጡ የጤና ባለሙያዎች አሉ። ከነሱ ጋር ሆነን ማድረግ ቆሻሻ ማጥቃጠል ቆሻሻውን በአካባቢ ተገቢ ቦታ ማግኘት እንዲችል እንሞክራለን። ንዱሽ ቦዮች አሉ፣ ጎርጓዳ ቦታዎች አሉ። ማሽን የሚፈለገው እሱን እያሰስን በየመንደሩ በየሳይቱ እያሰስን ለሚመለከተው ክፍል ሪፖርት እናቀርባለን። የሚመለከተው ክፍል የራሱን አስተዋጽኦ ደግሞ እዛ ላይ ያስቀምጣል፣ ያበረክታል። የሸካ ህዝቦች ልማት ማህበር የውስጥ ገቢ አቅም በማሳደግ የህዝቡን ተጠቃሚነት ለማረጋገጥ በኢንቨስትመንት ዘርፍ ለመሰማራት ትኩረት ሰጥቶ እየሰራ መሆኑን ገለጸ። ለህዝቡ ተጠቃሚነት ከሚሰራቸው ዘርፈ ብዙ ተግባራት በተጨማሪ በኢንቨስትመንት ዘርፍ ለመሰማራት የሚያስችል ቅድመ ዝግጅት ስራዎችን እያከናወነ መሆኑንም ጠቁመዋል። ኤልያስ ታሪኩ ተጨማሪ አለው። ማህበሩ ከተቋቋመ ረጅም ዓመታትን ያስቆጠረ በመሆኑ ዘርፈ ብዙ ስራዎችን ለህዝቡ ተጠቃሚነት እየሰራ እንደሆነና የውስጥ ገቢውን ለማሳደግ ከማህበራት ከአባላት መዋጮና ከማሽነሪ ክራይ እንደሚያገኝ የሸካ ህዝቦች ልማት ማህበር ዋና ስራ አስኪያጅ አቶ ሽፈራው ዳሪቶ ገልጸዋል።
ሸካ ህዝቦች ልማት ማህበር ከተቋቋመ በጣም ረጅም ጊዜ የቆየ ማህበር ነው። በ1985 ዓ.ም የተቋቋመው መንግስታዊ ያልሆነ ለትርፍ ያልተቋቋመ ማህበር ነው። እንግዲህ ማህበሩ የራሱን ገቢ በራሱ ወጪውን በራሱ ገቢ እየሸፈነ የሚሄድ ማህበር ነውና ቅድም ገቢውን ከየት ያገኛል የተባለው ከማህበራት ከአባል መዋጮ ከተለያዩ ከማሽነሪ ክራይ ከጌስት ሃውስ ክራይና አጠቃላይ የማህበሩ የገቢም መሰረት ህልውናው ነው ህዝብ ላይ የተመሰረተ ስለሆነ ከህዝብ ነው አብዛኛው ነገር የሚያገኝ። በማሻ ወረዳ በቶ ቀበሌ በሻይ ልማት ለመስራት ታቅዶ የመጀመሪያው ምዕራፍ የተጀመረበት መሆኑንም ገልጸዋል። ለበርካታ ዓመታት ማህበሩ መሬት ኖሮት በተለያየ በሰብል ልማት በቡና ልማት ዘርፎች ለመሰማራት እቅድ ተይዞ ጥረቶች ሲደረጉ ቆይተዋል። በመንግስትም በህዝብም በልማት ማህበርም። ዘንድሮ ላይ ግን በጣም ትኩረት ተሰጥቶ የህዝብ ግንኙነት ስራም ሲሰራ ስለነበረ ከዚህ አንጻር አሁን የዛሬው በቶ ቀበሌ ላይ የምንጀምረው ሻይ ልማት ላይ የምንጀምረው ልማት ምዕራፍ የተከፈተበት ነው። በዚህ ጀምሮ ወደፊትም በሌሎች ወረዳዎች ለማስቀጠል እቅድ ተይዞ እየተሰራ ነው ያለው። የማሻ ወረዳ ግብርና ደን አካባቢ ጥበቃ ልማት ጽሕፈት ቤት የተፈጥሮ ዘርፍ መሬት አስተዳደርና አጠቃቀም ባለሙያ አቶ ብርሃኑ ክዳነ በበኩላቸው የልማት ማህበሩ የህዝብ እንደመሆኑ መጠን የተለያዩ ግብርና ስራዎችን ብሰራ ለልማት ማህበሩ አዋጭ እንደሆነ ተናግረዋል። የሸካ ልማት ማህበር ማለት ተመልሶ ለዚሁ አካባቢ ህዝብ ነው የሚሆነውና ልማቱም የህዝቡ ነው፣ ማህበሩም የህዝቡ ነው፣ ልማቱም የህዝቡ ነው። ልማት ማህበሩን ለመደገፍ ከግል መዋጮ ማህበር አባል ከመሆን አልፎ እዚህ አካባቢ ያሉ የተፈጥሮ ጸጋ ያለበት አካባቢ ስለሆነ አካባቢው ካለበት ሀብት ደግሞ እዚህ አካባቢ የተወሰነ ነገር አለምቶ መልሶ ለህዝብ ነው የሚሆነውና ለህዝብ ከመጥቀም አንጻር ልማት ማህበሩ አካባቢ ህዝብም ፍላጎት አለውና እየሳበ ያለው አሁን ካየነው ሁኔታ አንጻር እጅግ በጣም የተሻለ ነው ብሎ መውሰድ ይቻላል። የማህበሩ ምክትል ስራ አስኪያጅ አቶ ወገነ ረጋሳ በበኩላቸው ልማት ማህበሩ ማህበራትን ካደራጀ በኋላ በርካታ ስራዎችን እየሰራ እንደሆነ አንስተዋል። የሸካ ህዝቦች ልማት ማህበር በአዲስ መልክ ተቋቁሞ የማኔጅመንቱንና የቦርድ አባላትን በአዲስ ካደራጀ በኋላ በርካታ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከነዚህም ውስጥ በዋነኝነት በአዲስ መልክ ልማት ማህበሩን አዲስ አባላት የማፍራትና የሀብት ማሰባሰብ ስራዎችን እየሰራ እንደሆነ የሚታወቅ ነው። በሌላ በኩል የመሬት ፖቴንሻል ጥናት ተደርገው ምላሽ ከተሰጠ በእርባታና በግብርና ዘርፍ ለመሰማራት ማቀዳቸውንም ጠቁመዋል። እንግዲህ ትኩረት ተደርጎ ይሰራል ተብሎ የታሰበው በእርባታና በግብርናው ዘርፍ ላይ ነው። በዚህ ላይ እንግዲህ አሁን እንደምታዩት ከማሻ ወረዳ ኢንቨስትመንት ቲም እና ከዞን ከመጡ ኢንቨስትመንት ቲም ጋር የመሬት የፖቴንሻል ጥናት እየተደረገ ይገኛል። እንግዲህ ጥናቱ ተጠናቆ በአጭር ጊዜ ውስጥ ምላሽ ተሰጥቶ ያው እንግዲህ የኢንቨስትመንት ቲሙ በሚሰጠን ምላሽ መሰረት ጥናት ተደርጎ ወደ ልማት የሚገባበት ሁኔታ ነው ያለው። የበቶ ቀበሌ ዋና አስተዳዳሪ አቶ ተረፈ ዳሾ በበኩላቸው የልማት ማህበሩ የሚያደርገው እንቅስቃሴ የሚደገፍ እንደሆነና በቀጣይም በጉልበትም ሆነ በሀሳብ ከልማት ማህበሩ ጎን እንደሚሆኑ ተናግረዋል። እዚህ አንድ ልማት ቢለማ ያው ያለው ህብረተሰቦች አካባቢ ያለው ህዝቦች የጋራ ስለሆነ ጥበቃም ያደርጋል፣ እንክብካቤም ያደርጋል፣ የራሳችን ብሎ ይጠብቃል። በመጨረሻም በዲጂታላይዜሽን ሲስተም በመታገዝ የመልካም አስተዳደር ችግሮችን ለመቅረፍ የተሰራ መሆኑ ተገለጸ። የተገለጸው የሲቪል ሰርቪስ ሪፎርም አመራርና ተቋም ግንባታ ስልጠና በቴፒ ፖሊቴክኒክ ኮሌጅ በተሰጠበት ወቅት ነው። ምንታምር አስፋ ያዘጋጀችውን ጥንቅር ሙባረክ ይድነቃቸው እንደሚከተለው ያቀርበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የተቋማትና የአቅም ግንባታ ዳይሬክተር ተዘራ ታደሰ እንደተናገሩት በሀገር ደረጃ እየተስተዋለ ያለውን የመልካም አስተዳደር ችግር ለመቅረፍ ስልጠናው ጉልህ ድርሻ እንዳለው ተናግረዋል። በሀገር ደረጃ በየተቋማቱ የሚታዩ የአገልግሎት አሰጣጥ ችግሮች አሉ። ሰፊ የአገልግሎት አሰጣጥ ችግሮች አሉ። የብዝሃነትና አካታችነት ችግር አለ። ነፃ ገለልተኛ ሆኖ አገልግሎት ከመስጠት ጋር የሚታዩ ችግሮች አሉ። እንደዚሁ ደግሞ ቀልጣፋ ፈጣን አገልግሎት ለዜጎች ከማድረስ ጋር የሚታዩ ችግሮች አሉ። እነዚህን ችግሮች በጉልበት ሳይሆን በአሰራር ስርዓት መፍታት ስለሚያስፈልግ ተቋማዊ ሪፎርም ለማድረግ በሀገር ደረጃ ሰፊ ጥረት እያደረገ ይገኛል። እንደ ሀገር የተጀመረውን የሪፎርም ስራ እስከ ታችኛው መዋቅር ለማውረድ ታስቦ እየተሰራ መሆኑና በሀገር ደረጃም ሰፊ ስራ እየተሰራ መሆኑን ገልጸዋል። በክልልም
ከክልልም ቀጥሎ ደግሞ ክልሉ አክቲቭ በሚሆንበት ጊዜ ወደ ዞኖች፣ ዞኑ ደግሞ እንደዚሁ በአሸናፊነት ሲወጣ ወደ ወረዳዎች፣ እንደዚሁም ወረዳዎች ደግሞ በአሸናፊነት ሲወጡ ወደ ቀበሌዎች እየወረዱ በህዝብ ዘንድ የሚታየውን የመልካም አስተዳደር ችግር ይቀርፋል ተብሎ ስለሚታሰብ ሀገር ደረጃ የተጀመረው ሪፎርም እስከ ታችኛው ድረስ እንዲዘርቅ የግንዛቤ ማስጨበጫ ስራ እየሰራን ያለ ነው ማለት ነው። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ስራና ክህሎት ቢሮ ስልጠና የሰጡት አቶ ለገሰ መንግስት በአሁኑ ሰዓት ሪፎርሞችን በማዘጋጀት በክልሉ ለሚገኙ ሁሉም ተቋማት ፈጣን አገልግሎትን ለመስጠት ዓላማ ያደረገ ግንዛቤ ማስጨበጥ ስራ እየሰራ መሆኑን ተናግረዋል። ዋናው ዓላማ ትግበራውን እንዴት ማከናወን እንዳለባቸው ከማወቅ ከመገንዘብ ተገንዝቦ ደግሞ አቅዶ ከመስራት አኳያ ወደ ተግባር ለማስገባት የሚደረግ የመጀመሪያ ዙር የአዌርነስ ሂደት ስለሆነ ይሄኛውን ስልጠና ያካሄድ እንገኛለን። የስልጠናው ተሳታፊዎች በበኩላቸው ስልጠናው ወቅቱን የሚመጥን መሆኑን ገልጸው ተግባራዊ በማድረግ ከሚመለከተው አካል ጋር እንደሚሰሩ ጠቁመዋል። ምናልባት እንደ ኮሌጅም የተለያዩ ተግባሮችን እኛ አንዳንድ በንጥል የጀመርናቸው ተግባሮች አሉ። እሱን ደግሞ ከዚህ ዛሬ ከነበረው የስልጠና አውድ ጋር አገናኝተው አንድ ላይ ወደ ትግበራው መግባት ነው። ከተመረጡ ተቋማት አንዱ በመሆኑ ያለዛ ዝግጅት በቂ የሚሆን የግንዛቤ ማስጨበጫ መድረክ ነው። ለመሳተፋችንም ገና ከጀምሮ ለዛ ምን ያስፈልጋል፣ እንዴት ነው አሰራሩ፣ ምንድነው የሚያስፈልገው የሚለው ነገር ያው በቂ ግንዛቤ ይዘን የወጣንበት መድረክ ነው።